ሶስተኛው ድጎማ ነው። ድሆችን እንደጉማለን። ዝቅተኛ ገቢ ያላቸውን የኑሮ ጫናው በጣም መቋቋም የሚያቅታቸውን ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን፣ ሁለተኛ የዛሬ ኑሮ ጫና ማቃለያ ነው ብለን በቢሊዮኖች ገንዘብ ወስነን በምገባ ፕሮግራማችን ነው ወደ 1 ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን 2 ይመገባሉ ትኩስ ምግብ። ይሄ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግስት ያንን ጫና ወስዶላቸዋል። በቀን ወደ 35,000 የሚሆኑ አረጋውያን ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። 26 የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል። በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከ22 ወደ 26 ያደረስነው እነሱ አካባቢ ተጨማሪ ገንብተን ነው። ይህንን ማድረግ ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው፣ ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም፣ ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል፣ በአካል ጉዳት በተለያየ መንገድ